በእንዲህ እንዳለ በአማራ ክልል ለሉና የሚደረገው ተጋድሎ ተጠናክሮ እንደቀጠለ ነው። ጎንደር፣ ጎጃም፣ ሸዋ፣ ወሎ ከፍተኛ ድል የተገኘባቸው አውደ ውጊያዎች መመዝገባቸው ነው ከየቀጠናው ከሚደርሱን መረጃዎች ለማወቅ የተቻለው። በሰሜን ሸዋ ምንጃር አካባቢ የኦሮሚያ ልዩ ኃይል አባላት የተሳተፉበት ውጊያ የተደረገ ሲሆን ከ10 በላይ የኦሮሚያ ልዩ ኃይል አባላት በምርኮ መያዛቸው ነው በመረጃው ላይ የተመለከተው። በጎንደርም እንደዚሁ ተከታታይ ድል እየተጎናጸፈ የሚገኘው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ እዝ ዛሬም በተለያዩ አውደ ውጊያዎች ያገዛዙ ሰራዊት ላይ ከፍተኛ ድል እንዳገኘ ከቀጠናው የደረሰን መረጃ ያመለክታል። በአማራ ክልል ወቅታዊ የሉና ተጋድሎ ዙሪያ ያሉትን መረጃዎች ባጭሩ ሊያቀርብልን የዘውትር ተሳታፊያችን መስመር ላይ ይገኛል። በአማራ ክልል በተለይ በዚህ 2 እና 3 ቀናት ውስጥ ከ15 ያላነሱ ከባድ የውጊያ ቀጠናዎች ተከፍተው የፋኖ ኃይሎች በመከላከያ ሰራዊቱ ላይ በአጠቃላይ በአብይ አህመድ ጥምር ጦር ላይ ከፍተኛ ማጥቃት ፈጽመው በርካታ ድሎችን ተጎናጽፈዋል። በተለይ በዋናነት ከደጀን እስከ ምንጃር ድረስ የዘለቁ ከመተማ እስከ ላሊበላ አካባቢ በአጠቃላይ በሁሉም የአማራ ክፍለ ሀገሮች ያሉ የፋኖ አደረጃጀቶች ከባባድ ጥቃቶች በመፈጸም ድሎችን እየተንበሻበሹ ገኙት። አሁን ዛሬ በአምባሰል ወረዳ ኬንቴሪ በሚጠቀሰው አካባቢ በተለይ በዋናነቱ መገንጠያ በተባለው አካባቢ ባደረጉት የደፈጣ ጥቃት በኮንቮይ ሲንቀሳቀስ የነበረ የመከላከያ ሰራዊት ከፍተኛ ድምሰሳ ተፈጽሞበት 30 በላይ የሰራዊቱ አባላት ሙትና ቁስለኛ ሲሆኑ ከ20 በላይ ክላሽ መማረክ ተችሏል። በርካታ ፈንጂዎችን እንዲሁም የወታደራዊ ትጥቆችን መማረክ መቻላቸውን ነው ያስታወቁት። እንዲሁ በሰሜን ሸዋ በምንጃር ሸንኮራ ወረዳ ሳማሰንበት ወለንጪቲ አካባቢ ማለት ነው ሳማሰንበት ከብሎ የሚጠቀሱ አካባቢ የመጣ በርካታ ኮማንዶ መከላከያ ሰራዊት ኃይል ፋኖን ለመክበብ እንቅስቃሴ ቢያደርግም የአገዛዙ ጦር እንደመጣባቸው የፋኖ ኃይሎች ቀድሞ መረጃ ማግኘታቸው ባደረጉት የቦታ ይዞ በመጠበቅና ገዳይ መሬት ላይ ልፍቶ በመጠበቅ የመጣውን የኮማንዶ ኃይል ከፍተኛ ምት መተውበት በርካታ የመከላከያ ሰራዊት አባላት ተደምስሰው በርካታ ስንቅና ትጥቅ መማረክ መቻላቸውን ነው የደረሰኝ መረጃ የሚያመለክተው። በኋላ ይህንን ከ70 በላይ የሞተባቸውን የመከላከያ ሰራዊት ሌላው ደግሞ ተበትኖ ወደ ሞጆና ናዝሬት አካባቢ በመሸሸቱ የኦሮሚያ ክልል ልዩ ኃይል በከፍተኛ ከመከላከያ ያልተናነሰ ትጥቅና ስንቅ ይዞ ያንን አካባቢ ለመቆጣጠር እንቅስቃሴ ቢያደርግም የፋኖ ኃይሎች አሁንም ተጠናክረው በመጠበቅ ሂዶ የነበረውን የኦሮሚያ ልዩ ኃይል መክተው በመመለስ ያንን አካባቢ ላለማስደፈር ከፍተኛ ጥረት እንዳደረጉ ነው። በዚህም ከ70 በላይ የመከላከያ ሰራዊት አባላት ከመገደላቸው በተጨማሪ ብሬኖች፣ ዲሽቃዎች፣ ሞርተሮች እንዲሁም በርካታ ክላሽንኮቭ መሳሪያዎች መማረካቸውን ነው የደረሰኝ መረጃ የሚያመላክተው። በዚሁ በምንጃር ሸንኮራ ቀጠና ከሰም አካባቢ ሞሰደቢና አርባምባ በተባለ አካባቢ አሁንም ሰፊ የውጊያ ቀጠና ያካለለ በፋኖ ኃይሎችና በመከላከያ ሰራዊት አባላት መካከል ውጊያ እየተደረገ እንደሆነ ነው የደረሰኝ መረጃ የሚያመላክተው። በሌላ ዜና ከባድ ውጊያ ሲደረግበት የሰነበተው የምዕራብ አርማጭሆ እና የታች አርማጭሆ ወረዳዎች እና ከመተማ ድረስ ዘልቆ የነበረው በሱዳን ኮሪደር አካባቢ ወይም በኢትዮ ሱዳን የድንበር ከተሞች አካባቢ በፋኖ ኃይሎች ድል አድራጊነት 10 ወታደራዊ መኪኖችን በመማረክ አንደኛ፣ ሁለተኛና 3ኛ ሪጅመንቶችን ከነአመራሮቹ ክፍለጦር በተለይ በዋናነት በመደምሰስ ከፍተኛ ድል መጎናጸፋቸው ይታወቃል። ይህን ድል ከተጎናጸፉ በኋላ ሌላ እስከ 77 ከ78ኛ ክፍለ ጦር ሌላ ኃይል በዛሬው ዕለት ይህንን በፋኖ ቁጥጥር ስር የነበሩ አካባቢዎችን ለመቆጣጠር ጥረት ያደረገ ያጣና ዋሴ ክፍለ ጦር ከሌሎች በአካባቢ ከሚገኙ ክፍለ ጦሮች ጋር በጋራ በመሆን ከፍተኛ ምከታ በማድረግ በዚሁ አካባቢ ከ170 በላይ በዛሬው ዕለት የመከላከያ ሰራዊት አባላት ሲገደሉ 2 ሬጅመንቶችን ሙሉ በሙሉ መደምሰስ መቻላቸውና 45 የመከላከያ ኃይሎች መማረካቸውን ነው የደረሰኝ መረጃ የሚያመላክተው። በዚህ አካባቢ በአጠቃላይ ከመተማ ከተማ ውጪ ያሉት የምዕራብ አርማጭሆና የታች አርማጭሆ ወረዳ ከተሞች በሙሉ በፋኖ ኃይሎች ቁጥጥር ስር በመግባቱ የመከላከያ ሰራዊት አባላት ሸሽተው ወደ ላይ አርማጭሆ ወደ ከሳንጃን ለቀው ወደ ክምር ትክል ድንጋይ አካባቢ እየሸሹ እንደሆነና በበርካታ የውጊያ ቀጠናው ሽንፈት የደረሰበት የመከላከያ ሰራዊት አባላት ወደ አንድ አካባቢ እየተሰባሰበ እንደሆነ ነው መረጃዎች የሚያመላክቱት። እንዲሁም በትናንትናው ዕለት በሊቦ ከምከም ወረዳ በጣም ከፍተኛ ውጊያ እየተደረገ እንደሆነና በዚህም የ2 የፋኖ ክፍለ ጦሮች የመጣውን የመከላከያ ሰራዊት አባላት መክተው መመለሳቸውን፣ ሌላው በሐሲን ጉቲን በማዕከላዊ ጎንደር አለፋ ጣቁሳ ወረዳ ሐሲን ጉቲን የሚባል የፋኖ ጠንካራ ይዞታ አለ። ከመኮንታ አካባቢና ከደልጊ አካባቢ ተንቀሳቅሶ የነበረው ሐሲንን
ቦታዎችን ለመቆጣጠር ጥረት ያደረገው የመከላከያ ኃይል ተመርቶ እንደተመለሰና ቦታውን በፋኖ ኃይሎች ቁጥጥር ስር እንደገባ ለማወቅ ተችሏል። ተመልካቾቻችን በባህር ዳርና በደብረ ማርቆስ ከተሞች የአማራ ፋኖ ኃይሎች ልዩ ኦፕሬሽን ማካሄዳቸው ተገለጸ። በባህር ዳር በተከናወነ ልዩ ኦፕሬሽን ያገዛዙ የጸጥታ ኃይሎች መገደላቸው ነው ያገኘነው መረጃ የሚያመለክተው። በደብረ ማርቆስም እንደዚሁ በተጠናና በታቀደ መልኩ ልዩ ኦፕሬሽን ተካሂዶ በአገዛዙ የጸጥታ መዋቅር ላይ በተፈጸመ ጥቃት በርካታ መሳሪያዎች መገኘታቸው ነው ከአማራ ፋኖ በጎጃም ያገኘነው መረጃ የሚያመለክተው። ይህ በእንዲህ እንዳለ በዛሬው ዕለት በጎንደር በጣቁሳ ወረዳ ኩራባስ በሚባል ቦታ ልዩ ኦፕሬሽን መፈጸሙ ተገለጸ። በርካታ የመከላከያ አመራሮች በኮንቮይ ተጭነው በሚሄዱበት ተሽከርካሪ ላይ በተፈጸመ የፈንጂ ጥቃት ተሽከርካሪዎች መውደማቸውንና ተሳፍሮ የነበሩት የመከላከያ አዛዦች ጭምር ከነ አጃቢዎቻቸው መገደላቸውን ነው ያገኘነው መረጃ የሚያመለክተው። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አካል በሆነው በጌምድር ክፍለ ጦር ጣና ብርጌድ የተፈጸመው ይህ ጥቃት በዋናነትም በኮሎኔል አበራ አዛናው ቀድሞ የመከላከያ የጸረ ፈንጂ አምካኝ መምሪያ ዋና አዛዥ መሪነት የተከናወነ እንደሆነ ነው ካገኘነው መረጃ ለማወቅ የተቻለው። አብይ አህመድ አገዛዝ በዓለም አቀፉ የገንዘብ ተቋም IMF የገባውን ግዴታ ለመወጣት ተጨማሪ ታክሶችን በኢትዮጵያውያን ላይ እየጣለ መሆኑ ተገለጸ። የውርስና የስጦታ ታክሶችን ለመጣል እቅድ እንዳለው ነው ያገኘነው መረጃ የሚያመለክተው። ሪፖርተር ጋዜጣ እንደዘገበው ከሆነ የአብይ አህመድ አገዛዝ የውርስና የስጦታ ታክሶችን በመጫን ገንዘብ ለመሰብሰብ መዘጋጀቱን አስታውቋል። የዓለም አቀፉ የገንዘብ ድርጅት IMF አስገዳጅ የፖሊሲ ለውጥ ተግባራዊ መሆን ከተጀመረ አንስቶ በኢትዮጵያ ላይ ከዚህ ቀደም ያልነበሩ 21 አይነት የታክስ አይነቶች መጫናቸው ነው ለማወቅ የተቻለው። የህብረተሰቡ ህይወት በከፍተኛ ሁኔታ አደጋ ውስጥ በገባበት በዚህ ወቅት የአብይ አህመድ አገዛዝ ታክሶችን እየቆለለ ፍጹም የሆነ ህብረተሰቡን በከፍተኛ የህልውና አደጋ ውስጥ እየከተተው እንዳለ ነው የሚደርሱን መረጃዎች የሚያመለክቱት። በቅርቡም በህዝብ ተወካዮች ምክር ቤት ዝቅተኛው የሰራተኛ ታክስ የሚሰበሰብበት የደሞዝ ጣሪያ 2000 ብር እንዲሆን የተደረገ ሲሆን በዚህም ከ60 በመቶ በላይ የሚሆነው ገንዘብ በታክስ የሚቀነስ እንደሆነ ነው ለማወቅ የተቻለው። የዘውትር ተሳታፊያችን በዚህ ዙሪያ መረጃዎችን ጨምሮ አስተያየቱን ይሰጥበታል። ወደ አንተ አልፋለሁ። የውርስና የስጦታ ታክስ ህብረተሰቡ ላይ ሊጫን እንደሆነ መንግስት አገዛዙም ዝግጅት እያደረገ መሆኑን ነው የሰማነው። እንግዲህ 21 አይነት ታክሶች ከታክሶቹ በተጨማሪም መዋጮ በህብረተሰቡ ላይ እየመጣበት ይገኛል። ምን ማለት ይቻላል? መሳይ የብልጽግና ስርዓት አጠቃላይ ከኢትዮጵያ ህዝብ ጋር እልህ ውስጥ የገባ ይመስለኛል። ምክንያቱም እልህ ያልገባ ስርዓት እንዴት ከላይ ይህን የመሰለ በጣም የኢትዮጵያ ህዝብ ዕዳና ሸክም የሆነ ስርዓት በኢትዮጵያ ህዝብ ላይ ከፍተኛ በየቀኑ ማለት በሚያስችል ደረጃ ከመብራት ላይ፣ ከውሃ ላይ፣ ከአጠቃላይ ከመድኃኒት ላይ ታክስ ያልተጣለበት ምንም ነገር የለም ኢትዮጵያ ውስጥ። አሁን ደግሞ የቀረው ነገር በውርስና በስጦታ የሚገኙ ንብረቶችን እንግዲህ ይሄ በጣም እንደው ነውርም ነው እኮ መሳይ፣ በጣም ነውር ነው። ምክንያቱም አንዳንድ ቅን ልቦና ያላቸው ሀብት ያላቸው ነገር ግን ልጅ የሌላቸው እናቶች ሀብቶቻቸውን ከጎዳና ላይ ወጣቶችን ህፃናትን በማንሳት አሳድገው በኋላ ሲሞቱ ተናዘው በውርስና በስጦታ ለነዛ ላሳደጓቸው ሰዎች ይሰጣሉ። ለቤተ ክርስቲያን በውርስ የሚሰጥ ሀብት አለ። ለድርጅቶች አጠቃላይ ከጎዳና ላይ አንስተው ሰዎችን የሚያበሉ የሚያጠጡ ሕክምና የሚሰጡ ተቋማት አሉ። ለነሱ ሁሉ የሚሰጠውን ውርስ ማበረታታት እሱም ማገዝ ሲገባው ከነሱ በሚተላለፍ ውስጥ ላይ ክራይ መሰብሰብ ምን ያደርግለታል? በእውነት ለመናገር ይሄ ክራይ መሰብሰብ ነው የሚባለው። አጠቃላይ እንግዲህ በኢትዮጵያ አጠቃላይ ግዛት ውስጥ 80 ምናምን በመቶ ስርዓቱ እየተቆጣጠረው አይደለም። ካለመቆጣጠሩም በተጨማሪ በዛ አካባቢ የሚገኙ የንግድ ስርዓቶች ሙሉ በሙሉ ቆመዋል። አዲስ አበባ ከመቼውም ጊዜ በላይ ህዝብ ተጨናንቆ የሚኖርበት ዋነኛ ምክንያት በክፍለ ሀገር በአማራ ክልል፣ በኦሮሚያ ክልል እንዲሁም በሌሎች ክልሎች ንግድ በመቀዛቀዙና ሙሉ በሙሉ ሰላም በመታጣቱ ነጋዴው በሙሉ አዲስ አበባ መጥቶ ያለውን ወረት እየተጠቀመ ነው የሚገኘው። ስለዚህ ከነዚህ ነጋዴዎች በነጻነት ነግደው ሀብት እንዳይሰበስቡ ማድረግ ባለመቻሉና የቁጥጥር ስርዓቱን እያላላ እየተነጠቀ በመምጣቱ አጠቃላይ ከአፍንጫው ስር ያሉትን ነጋዴዎችና ነዋሪዎችን ነው አፍንጫቸው ላይ ተረግጦ ያገኘውን ግብር ሁሉ እየጫነ ገንዘብ ለመሰብሰብ ሙከራ ያደረገው። እንግዲህ ድሮ በኢትዮጵያ የመሳፍንት ዘመን ጊዜ የፌዴራል መንግስቱ እጅግ በጣም የተዳከመበት፣ የክልል መንግስታት ወይም የክፍለ ሀገር ነገስታት ደግሞ እጅግ በጣም ጉልበት የነበራቸው ጊዜ ላይ እንደነበረ ይታወቃል። የጎጃሙ ንጉስ ወደ ወሎ ለመሄድ ጎጃምን አስፈቅዶ ወይንም እርስ በርሳቸው ጦርነት
የሚያደርጉበት ሌሎችም ክፍለ ሀገሮች ወለጋ ከኢልባቡር ጋር አርሲ ከባሌ ጋር ግጭት ውስጥ የነበሩበት ጊዜ ነው የሚታወሰው። ስለዚህ የፌዴራል መንግስቱ አሻንጉሊት መሆኑን የሚያሳይ ስርዓት እያደረገ ነው። ክራይ በመሰብሰብ ከዜጎች ኪስ ላይ ገንዘብ በመቀማት ራሱን ህይወቱን ለማዳን ነው ጥረት እያደረገ ያለው። ነገር ግን መንግስት መልካም ነው የሚባለው ዜጎች በነጻነት ተንቀሳቅሰው በሀገሪቱ ተንቀሳቅሰው ሀብት አፍርተው ከዛ ሀብት ላይ በሚገኝ ግብር ላይ የኢትዮጵያ መንግስት በወንበር ተቀምጦ ማስተዳደር ሲገባው፣ ነገር ግን በታክስ ብቻ ባልተሰራበት ታክስ ላይ ነጋዴዎችን ከፍተኛ ግብር በመጣል የመንግስት ሰራተኞችን ከሚበሉት ላይ ነጥቆ በመውሰድ ድሮንና ተተኳሾችን በመግዛት መልሶ የኢትዮጵያን ህዝብ እየገደለ ያለ ስርዓት በመሆኑ ይሄ በፍጹም ተቀባይነት የለውም። የኢትዮጵያ ህዝብ አሁንም ወደ ትግል የማይገባ ከሆነ ነገ የለበስነውን አስወልቆ የምንኖርበትን ቤት ሽጦ አጠቃላይ ራሳችንንም ለተባበሩት አረብ ኤሚሬት አሳልፎ በመስጠት ኢትዮጵያን ከመሸጥ ወደ ኋላ የሚል ስርዓት እንዳልሆነ በዚህ ልናየው እንችላለን። ስለዚህ በስጦታም ይሁን በሌላ ሁኔታ ሀብትን ለሌሎች ማስተላለፍ በፍጹም የሚቻል አይደለም ማለት ነው። ይሄ ስርዓት ታግለን የአብይ አህመድ ሰራዊት በአማራ ክልል ከፍተኛ ኪሳራ እየደረሰበት ነው። ሰራዊቱ እየፈራረሰ መሆኑን የተለያዩ የፋኖ አመራሮች በመግለጽ ላይ ናቸው። ሰራዊቱ በአሁኑ ሰዓት በአማራ ክልል መንቀሳቀስ በማይችልበት ሁኔታ ላይ እንደሚገኝ ነው መረጃዎች የሚያመለክቱት። መስመራዊ መኮንኖች ሳይቀሩ ከአህዳቸው እየተለዩ በመጥፋት ላይ መሆናቸውም ተመልክተዋል። በአሁኑ ሰዓት የአብይ አህመድ ከፍተኛ የጦር አዛዦች በአማራ ክልል መንገዶችን በመዝጋት የጠፉ መኮንኖችንና የሰራዊቱን አባላት በማፈላለግ ላይ እንዳሉ